ኢብኑ ዑሰይሚን የተባለው የሙሸቢሃዎች ዋና መሪያቸው መካከል አንዱ ነቢዩና ሙሐመድን ዓለይሂ ሰላቱ ወሰላም ሰይዱና ማለት እንደማይፈቀድ የተናገረበትን ቪዲዮ አድምጠን እንመለስ። ቀውል አልቃኢል አላሁመ ሰሊ ዐላ ሰይድና ሙሐመድ ላ የስሕ። ውድ ወንድሞችና እህቶቼ ቪዲዮውን እንግዲህ የሰማችሁትን ይመስል ነበር። በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላዋት ስናወርድ አላሁመ ሰሊ ዐላ ሰይድና ሙሐመድ ማለት እንደማይፈቀድ እየተናገረ ነው። እህት ወንድሞቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እኛ ሙስሊሞች ለምንናገረው ነገር ማስረጃ ላይ ቁመን ነው የምንናገረው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ብለዋል፣ አነ ሰይዱ ወለዲ አደም የውመል ቂያመቲ ወላ ፈኽራ። እኔ የአደም ልጆች አለቃ ነኝ የውመል ቂያማ ቀን፣ ይህም ደግሞ ለመጉራራት አይደለም ብለዋል። በዚህ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም የአደም ልጆች አለቃ ነው ማለት ነው። በል ወአፍضلهم بما خصه الله من الرسالة العامة والنبوة والعبودية الخاصة። ነብዩ ሰለላሁ ዐለይሂ ወሰለም ከየትኛውም ሰው በላይ ናቸው። የተላኩት ዓም ስለሆነ ወደ ሰው ልጆችና ወደ ጂኖች ስለተላኩ ትልቅ ትሩፋትም ስላላቸው ኢዘን ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች አለቃ ናቸው ማለት ችግር የለም ማለት ነው፣ ማስረጃ ስላለበት በሐዲስ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ለሰው ልጅ አለቃ ስለሆኑ ሰላዋትን በምናወርድ ጊዜ አላሁመ ሰሊ ዐላ ሰይድና ሙሐመድን ማለት ይቻላል ወይ? ይህ አይቻልም። ምክንያቱም ይህ ሰላዋት ማውረድ ነው። ሰላዋት ማውረድ ደግሞ ዒባዳ ነው። አንድ ዒባዳ ደግሞ ዒባዳ ለመሆን ሁለት ነገራትን ያስፈልጋል፣ ኢኽላስና ሙታበዓ ያስፈልጋል። ሙታበዓ ማለት የነብዩ ሰለላሁ ዐለይሂ ወሰለም ኮቴያቸውን መከተል ማለት ነው። ኢማሙ አልቡኻሪ በዘገበው ሐዲስ ውስጥ እንዲህ ብለዋል። ከዕብ ብን ዑጅራ ያወራው ሐዲስ ቃለ ኢነ ነቢይ ሰለላሁ ዐለይሂ ወሰለም ኸረጀ ዐለይና፣ ነብዩ ሰለላሁ ዐለይሂ ወሰለም እኛ ላይ ወደ ውጭ ወጡ። ፈቁልና ያ ረሱለላህ አልና፣ አንተ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም አልን፣ ዓሊምና ከይፈ ኑሰሊሙ ዐለይከ፣ ሰላምታን እንዴት እንደምናወርድብህ አወቅን። ወከይፈ ኑሰሊ ዐለይከ፣ እንዴት ነው ሰላዋት የምናወርድብህ አሉት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት መልስ ሰጡ። ፈቁሉ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ሐዲሱ ረዥም ነው፣ መሐለ ሻሂድን ብቻ ነው መጠቅስላቸው። ኢዘን ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ውስጥ ሰሓቦቹን እንዴት ሰላዋት ማውረድ እንዳለባቸው አስተምረዋል ማለት ነው። አንድም ቦታ ላይ ሰሓቢዩም ሆነ ታቢዕዩም ሆነ ሰለፎቹ በጥቅሉ አላሁመ ሰሊ ዐላ ሰይድና ሙሐመድ የሚለው አልመጣም። ነቢዩም አላስተማሩም፣ ሰሓቢዎቹም አላስተማሩም፣ ታቢዕዮቹም አላስተማሩም፣ በል ሰለፎቹ ውስጥ አይገኝም። ሰላዋት ማውረድ ደግሞ ዒባዳ ነው። ዒባዳ ላይ መጨመር ደግሞ ነቢዩ ያላደረጉት ነገር፣ ሰሓቦቹ ያላደረጉት ነገር ጨምሩ ዒባዳ ላይ ማድረግ እሱ ደግሞ ቢድዓ ነው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያልሰሩትን ነገር ዒባዳ ላይ ጨምረን መስራታችን ይቻላል ካላችሁ ሃቱ ቡርሃነኩም፣ ማስረጃ ማምጣት ትችላላችሁ። ወደ ሁለተኛው እንሂድ። ገርመው ግን ውድ ወንድሞቼና እህቶቼ ይህን ነቢዩና ሙሐመድን ዓለይሂ ሰላቱ ወሰላም መግለጽ አይቻልም ያሉበትን ገለጻ ዋና መሪያችን የሚሉትን ሸይኹል ኢስላም እያሉ የሚያወድሱትን ኢብኑ ተይሚያን ገልጸውበት እናገኛለን። አልዑቁድ ዱረሪያ በተሰኘ መጽሐፉ ገጽ 526 ላይ ኢብኑ አብድልሃዲ የተባለው ዋና የኢብኑ ተይሚያ ተማሪ መካከል አንዱ የሆነው ኢብኑ ተይሚያ የተወደሰበትን የግጥም ቤት አጽድቆ መጽሐፉ ላይ አስፍሮ እናገኛለን። ምን ይላል? ቀድ ካነ ፊና ሰይደን ሚን ሰይድን ፈቅጠዕ ቢሃዛ ልቀውል ፊህ ወሰዲቅ። እኔ በጣም የሚያሳዝነኝ ነገር ሰይድ ማለትና ሰይዱና ማለት ልዩነት እንዳለ እያወቁ የሚተኙበት ነገር ነው የሚገርመኝ። እዚህ ጋር አሁን ትልቅ ቅጥፈት ነው ያለው። ለነቢዩ አልሆንም ያሉትን ይላል። ዒባዳ ላይ መጨመር አይሆንም ነው ያልተባለው እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ሰይድ ወለዲ አደም መሆኑን ይታወቃል። ዘወር ብሎ ደግሞ ለነቢዩ አልሆንም ያሉትን ለሼኻቸው እያሉ ነው። ጠይብ እኔ ከነቢዩ ሰለላሁ ዐለይሂ ወሰለም ማስረጃ ላመጣልህ እችላለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦቹን ሰይድ ብሎ የጠሩትን ማለት ነው። ፈሀዛ ላ በእሰ ብሂ። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ቁሙ ኢላ ሰይድኩም ያሉበት አለ ፊ ቂሰቲ ሰዕድ ብን ሙዓዝ በኒ ቁረይዛ ላይ የተሾመ ጊዜ። ሌላ ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነ ብኒ ሃዛ ሰይዱን ብለዋል፣ ለሐሰን ማለት ነው። ኢዘን አንድን ሰው ሹመት ካለው የበላይ ሰው ከሆነ ሰይድ አለቃ መባሉ ችግር የለም። ሌላኛው ደግሞ ያመጣው መስረጃ ለኢብኑ ተይሚያ ረሂመሁላህ ሰይዳችን ይሉት ነበር ነው ያለው። ግጥሙ ግን ትርጉሙ እንደዛ አይደለም። ካነ ፊና ሰይዱን ነው የሚለው፣ በእኛ ውስጥ አለቃ ነበረ ነው የሚለው። ይህ ሰው
አለቃ ለመባል የሚገባ ሰው ከሆነ ደግሞ ይቻላል ማለት ነው በማስረጃ። እዚህ ጋር ሰይድ ማለትና ሰይዱና ብሎ ሙዋጀሃ ማድረግ በኑን አልሙተከሊሚን ወይም ኑን አልጀማዓ ማምጣቱ ነው። እዚህ መካከል ልዩነት አለ። ኢማሙ ነሰኢ እንደዚሁም ኢማሙ አሕመድ በዘገቡት ሐዲስ ውስጥ አነስ ያወራው ሐዲስ አንድ ሰውዬ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና እንዲህ አለ፣ ያ ሰይደና ወብነ ሰይደና ወያ ኸይረና ወብነ ኸይሪና፣ አለቃችን ሆይ የአለቃችን ልጅ ሆይ ነው ያለው። ሐዲሱ ረዥም ነው። ለዚህ ሰሃቢ ነቢዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ እንዲህ በማለት ነው መልስ የሰጡት፣ ቁሉ ቢቀውሊኩም ወላ የስተህወየነ ቢኩም ሸይጣን፣ የምትሉትን ንግግር በሉ ወይም ከፊሉን ትታችሁ ከፊሉን በሉ፣ ነገር ግን የሸይጣን መጠቀሚያ አትሁን። ኢነማ አና ሙሐመድ ብን ዓብድላህ፣ እኔ ሙሐመድ የዓብደላህ ልጅ ነኝ። ወረሱሉላህ፣ የአላህ መልእክተኛ ነኝ። ማ ኡሒቡ አን ተርፈዑኒ ፈውቀ ማ ረፈዐኒላህ፣ እኔ ከፍ ከፍ እንድታደርጉኝ አልፈልግም አላሁ ስብሓነሁ ወተዓላ ከሰጠኝ ደረጃ በላይ ብሎ ነው የተናገሩት። እዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ለማለት የፈለጉት እነሱ አለቃ አይደሉም ማለት አይደለም። በል ሄዳችሁ ድንበር ለማለፍ ያደርሳችኋልና አትበሉ ነው። የሸይጣን ልምጭ እንዳትሆኑ ለማለት ድጃፉን የዘጉበት ሁኔታዎች። በል እንደውም ሌላ ቦታ ላይ አንተ ሰይዱና የተባሉ ጊዜ አሰይዱላሁ በማለት ነው የመለሱት። በኑን አልሙተከሊሚን ያመጡ ጊዜ ይህ ከነቢዩ ሰለላሁ ዐለይሂ ወሰለም ሳቢት ሆኖ የመጣ። አማ አለቃ ብሎ መጣራት ወይም ሌላን ሰው ሰይድ ብሎ መጣራት ያ ሰው ሙስሊም ከሆነ ሰይድ ለመሆን የሚገባ ከሆነ ሙናፊቅ ካልሆነ ችግር የለውም ማለት ነው። ነገር ግን ሰይዱና ብሎ በኑነል ያኒ ቢተውጂህ ማለት መጣራት አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነገር ከድንበር እንደሚያሳልፍ ጠቁሞታል። ይህ በሸሪዓችን ውስጥ ሳቢት ሆኖ የመጣውን ነው። በዚህ ተቃራኒ ያለ ካላችሁ ሃቱ ቡርሃነ። አማ ከዚህ ውጪ ዑለማዎቹ ላይ ምላስ ማዘርጋት አይጠበቅብኝም። ነገር ግን ሼኹል እስላም ብለህ የምታውቀው አብደላህ አልሐረሪ የካፊሮቹን ገንዘብ መስረቅ ይቻላል እንደሚለው እንዳትረሳ። በል ይሄንን ብቻ አይደለም፣ ጠበቃት አልኩብራ ለሸዕራኒ ውስጥ ወልይ ናቸው የምትላቸው 436 ሙሐመድ አልሐضሪ የሚባል ሼኽ ምንበር ላይ ወጥቶ እንዲህ ብሏል፣ አሽሀዱ አን ላ ኢላሃ ለኩም ኢላ ኢብሊስ ዐለይሂ ሰላም ብሎ። ይሄ ብቻ አይደለም፣ ከሞተ በኋላ ተንስቶ ማንም ሰው ሊያጥበኝ አይገባም ብሎ እንደታጠበ ታውቀዋለህን? በየትኛው ሸርዕ ውስጥ ነው አንድ ሰው ሞቶ ከሞተ በኋላ ማንም ሰው አያጥበኝም ብሎ ተንስቶ ታጥቦ እንደገና ተመልሶ ሲሞት ሁለተኛ አይታጠብም ምለው ማን ነው? በእንጂል ውስጥ ነው ያለው? በተውራት ውስጥ ነው ያለው? በዘቡር ውስጥ ነው ያለው? በሱሑፍ ውስጥ ነው ያለው? በየትኛው ነው? ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን ወርዙቅና ኢጅቲናበህ።